ሲረዳው ጅዋር ከምንም ነገር ጋር ሳይነካካ እዚህ ጋር ደርሷል ጅዋርን በጦርነት ታሪክ ውስጥ ተጠያቂ ልታረግበት የምትችለው ዜሮ ታሪክ አለ ጅዋርን በጅምላ ጭፍጨፋ ምንም አይነት ነገር ውስጥ አስገብተ ተጠያቂ ልታረጋው አትችልም ዜሮ ነው አሁን ኢትዮጵያ ለገባችበት ማጥ የአማራ ምሁራን ቢሆኑ የአማራ ኤሊት ቢሆን የትግራይ ኃይሎች የትግራይ ተወላጆች የትግራይ ምናምን ቢሆኑ የኦሮሞ ተዋጊዎች ቢሆኑ የኦሮሞ ምሁራን ቢሆኑ ባንድም በሌላ ምን ሆነዋል ተጨመላልቀዋል አሁን ስልጣን ላይ ያሉት እነዚህ ሰዎች ከተጨመላለቀው ፖለቲካቸው በጅዋር አማካኝነት በጅዋር ምርጥ ሐሳብ አማካኝነት የሚጠየቅ ተጠይቆ ህግ የበላይነት አግኝቶ በድርድር በእውቀት በስምምነት የጅዋር ሐሳብ ፖለቲካን እንደ ፖለቲከኛ በመፖትለክ የፖለቲካን የበላይነት የእውቀትን የበላይነት በማስምጣት የጅዋርን ሐሳብ የሚከተሉ ሰዎች አብረው ሆነው የኢትዮጵያ ተስፋ መሆን ይችላሉ ከንግግሩ ብቻ ሳይሆን ጅዋር ወደ ኢትዮጵያ ፖለቲካ ከገባበት ጊዜ አንስቶ የተለያዩ የፖለቲካ አማራጮችን ሲጠቀም ኖሯል ስትራቴጂ አውጥቷል ሰርቶለታል በሆነ ወቅት ላይ ደግሞ በቁማሩ ተበልቷል ከበቁማሩ ተበላ እንጂ ሙሉ ለሙሉ ጅዋር አልከሰረም እንደውም በር ከፈተለት በኢትዮጵያ ፖለቲከኛው ንጹህ ብትፈልግ ፈልገም ታገኘው ጅዋር ነው ጦርነት ያልደገፈ በጦርነት የማያምን ለሰው ልጅ ነፍስ የሚሳሳ ሁሉም ብሔር እንደ ውክልናው መጠን በሀገሩ ላይ እኩል ነው ብሎ የሚያምን የኢትዮጵያ የመጨረሻው ተስፋ የተስፋው አካል ጅዋር መሐመድ ነው ይሄ አሁን የደረስኩበት የኔ ዕውቀት ነው ሁሉንም ሰው አመጣሁኝ ወደ ህሊናዬ በኢትዮጵያ ፖለቲካ ላይ ትልቅ አሻራና ትልቅ ጠባሳና ትልቅ አስተዋጽኦ አደረጉ የምላቸውን ሰዎች ሁሉ አመጣሁኝ ሁሉም በፖለቲካው ተነካክተው ተጨመላልቀው ተጠያቂዎች ናቸው ሁሉም አንዳንዶቹ